ከባድ ጥያቄ ነው። ቢኮዝ አሁን ሁሉንም በራሳቸው ኳሊቲ ይወዳቸዋል። ምንም ማበላለጠው ነገር የለም። በአንደኛ ደረጃ ጥላሁን ለእኔ በቃ ትክክለኛ የአርቲስት ጠባይ ያለው ሰው ይመስለኛል። አንድ ሜሎዲ ሲሰጠው ወደ ጥላሁን የሚቀይርበት መንገድ ያው እሱ ብቻ ነው የሚያውቅበት። ፐርሰናል ሳይዱ ደግሞ ለእኔ ጥላሁን ማለት በቃ ሚስትሪ ነው። በራሱ ዓለም የራሱ ዓለም ያለው ይመስለኛል። አሁን ከእሱ ጋር ቁጭ ብለሽ ለብዙ ሰዓት ላናወራ እንችላለን፣ ግን ለሱ ኦኬ ነው። ምንም ኢንተርቴይን መሆን የሚፈልግ አይነት ሰው አይደለም እና እንዲሁም ምን እያሰበ ነው የሚለው ነገር በጣም ኪሪዮስ ያደርገኛል። ዝም ስለሚል እንዲህ ነው ድሪሚ አይነት ሰው ነው እና ያ በጣም ኢንትረስት ያደርገኛል። ስለሱ ማህሙድ በጣም በደግነቱ ወደዋለሁ። ለሰው ሙዚቃውን ሲያቀርብ ደግ ነው እና እንዳለ በቃ በጣም እንደዚህ አፍሶ የሚሰጥ ነው ምንም ሳይዝ እና ያ ነገር ነው አይ ቲንክ ተወዳጅ የሚያደርገው ብዬ አስባለሁ። አስቴር ደግሞ ያላት የድምፅ ማስትሪ የሚገርም ነው። በቃ እሷን ስቀዳት አንድ ቀን ስተት ቀድቼ አላውቅም። እንዲሁም ይሄን ነገር በቃ ሌላ አይነት ኢሞሽን ጨምርበት አይነት ነው እንጂ ጨዋታው ፐርፌክት ዘፋኝ ናት ኢን ማይ ቡክ። የንዋይን ክሪኤሽን በጣም ወዳለው ትሩ አርቲስት ኬዮቲክሊ በጣም ሀሳብ የማያልቅበት ሰው እና እሱ ፓርቱ ያስቸግረኛል። ለምሳሌ አንድ ዘፈን አልቆም ሊቀጥልበት ይችላል ሌላ ነገር እና መገደብ አለብኝ እነሱ አይነት ከሱ ጋር ሳለ ለምሳሌ እና ሰው እያንዳንዱ አርቲስት የራሱ ኳሊቲ አለው።